አሹ ወረደ እንደ ሁሉም ነገር እንደ ሀሳብ እንደ ለውይይት እንድመች ዋንትያ ሰው ፊት ለፊት ያው ገበያ ቆመ ለምን አየኝ አይባልም። ገባሽ? ሰው ባለበት ቦታ ቆመ ለምን አየኝ ማለት ስለማትች ክፉንም ደጉንም በትዕግስት እንድታሳልፍ መክርሻለሁ። ለሌላ ጊዜ ገና የምትይው መንገድ ሩቅ ነው። አሁን ጅማሬ ነው እንጂ አልደረስሽም። እንደ አንድ ወንድምሽ የፈለገ ነገር ይበል። የሚወዱህም ምጠሉህም በአንድ አይን እንድታይ ነው የሚፈልገው። እንዳታለቅሽ ካሁን በኋላ ሚዲያ ላይ መጥተሽ እና ይሄን ማለት ወዳለሁ። ለዚህ ነው የገባሁት። ሌሎቹን ደግሞ እናንተ ታወራላችሁ፣ እኔ ያዳምጣለሁ። እንደ ታላቅ ወንድም ስሚ ማንቲ እዚህ ጋር ሪፖርት የሚያደርጉ ሊኖሩ ስለሚችሉ ኮፕሊንክ አድርጉ ቢያቸው። እሺ ፈራሁት። የአካውንት ኮፕሊንክ አድርጉ ቢያቸው። በዛ ኮፕሊንክ አድርጉ ጋይስ እና በደንብ ኮፕሊንክ አድርጉ። አካውንታችን እንዳይመታ ብዙ ልናወራ ያሰምኑ ነገሮች እና ብዙ በክፋት አይደለም ዛሬ የመጣ ነው። በሰላም ነገር ይሆን እንድንጨርስ ነው። እኔ ቦቼ፣ ሙክታር፣ አሹ ሁላችንም ታውቃላችሁ። እኛ ዘር ብሔር ምንም ሳንለው እስካሁን እየኖርን የነበረው ብዙ ሀገራቶች ሄደን ሰርተናል ብዙ ነገር እና በዘርም በምንም እንዳትይዙብን እና ያው ያለውን ነገር እውነታውን አውርተን ሁሉንም ነገር በጊዜ እንድንጨርስ እና በሰላም እንድንፈታ ነው። ለዛ ነው ጋይስ እና ሁላችሁም ሪፖርት እንዳያደርጉብኝ ኮፕሊንግ አድርጉልኝ፣ ታፕታፕ አድርጉት። አሹ አንድ አበባ ስጠኝ። አይ ቲንክ ጃዝም ወጣ አይደል? ጃዝም እንትን በሳቢ እሺ፣ ጃዝ ላኩልኝ እና ወይም ደግሞ አበባ ስጡ። መጨረሻ ላይ እኛ የሆነ ወሬ ካወራን በኋላ እውነቱን ከተናገርን በኋላ ሁላችንም በቦታ ያሉት ሰዎች አሉ ከኔ አጠገብ ወንድሞቼ፣ እነሱም እኛም ካወራን በኋላ አንድ ላይ ከዛ ሁላችሁም ምክራችሁንም ሀሳባችሁንም ድጋፋችሁንም ደስታችሁንም ትነግሩኛላችሁ ማለት ነው። በጣም ነው የማመሰግናችሁ ቦቼ። አሹ ከማን ጀምሮ እናውራ? ኧረ ከእናንተ ጀምሮ። አሹዬ ወይ ሙክታር ትንሽ አንተ በልና እኔም በመሀል ላግዘ። ራሹ በሚያምር ወሬ በእናትህ እንዴ ራስ ሊያስጀምረዋል። ችግር የለም እንዴ እናንተ እያላችሁን ያወራለሁ። እንዴት ተወንጃሹ። መጀመሪያ እንግዲህ እኔ ገቤል ጋር የምታዋወቀው ከሙክታር ጋር የምታዋወቀው ከቦቼ ጋርም ከሁሉም ጋር የምታዋወቀው ጌም ላይ ነበር። ከዛ በኋላ ተጋብዘን ወደዛ ሀገር ሄድን ማለት ነው። ወደ ይህንበት ከዛ በኋላ የተፈጠረውን ሙክታር ማትበሉ እንጂ ተንቀሳቀሱ። አንተን ኤነርጂ የሚሰጣቸው ፈልገው ነው መሰለኝ። ዝም አሉላችንም። አሹ ጀምራሹ ሙክታር እኔ ካላወራው ማውራት ደስ አይለውም። ለዛ ነው። እሺ እንግዲህ እዚህ ጋር የምናወራው ሁሉም ያው እንግዲህ ሁላችንም የምናውቀው ወሬ ስለሆነ እኔ ሳወራ ምናልባት ከነበረው ወይም ሌላ ካልነበረው ውጭ ካወራሁኝ ያው ወንድሞች አሉ፣ ሙክታር አለ፣ ቦቼ ግነቀስት ያሉ ያርሙኛል ማለት ነው። ትንሽ እኔ ያው ትንሽ ልበልና እንግዳ ደግሞ ወደ ሙክታር ወይ ቀስቴ ምናምን እንደሄዱበት ሀቅን ማውራት ለራስ ነው። እኔ ቤኪም ዋንትያ ማቃቸው እዚሁ ላይቭ ላይ ነው። ሁለቱንም አከብራቸዋለሁ፣ ወዳቸዋለሁ። እሷም እንደ እህቴ እሱም እንደ ወንድም ማለት ነው። ከዛ በላይ ነው የምንተዋወቀው። ከዛ የሆነ ሰዓት ላይ ቤኪ ምን አለን፣ ሆሳዕና ለምን አንሄድም? በጣም ደስ የሚል ማህበረሰብ ነው፣ ደስ የሚል አቀባበል፣ ደስ የሚል ጊዜ እናሳልፋለን ሲል
በጣም ደስ ይለናል። ደቡብ እንደውም እኔ ብዙ ጊዜ አልሄድኩም ተባባልን እና ከዛ በኋላ እሱ ከደቡብ አፍሪካ መጣ፣ እኛም ደግሞ ከዚህ አዲስ አበባ ሆንን። ያው እዚህ ጠበቅ ነው። ከዛ በኋላ ወደ ጉዞ ወደ የተጀመርን ወደ ሆሳዕና። ከዛ በኋላ ሆሳዕና ወደ የተመሰለ ያደር ነው ባልሳሳት። ሳደርስ ምን ነበር የምትባለዋ የሆነ አሳ ምናምን ያለባት ሻሸመኔ አደርን። ከዛ በነጋታው መጡ የሆሳዕና ልጆች ምናምን መጡና ከዛ አንድ ላይ ሄድን። ወደ አይደለም መንገድ ላይ ጠበቁን፣ እኛ ሄድን። አሁን እዛ ላይ ሆሳዕና ምናምን ሆሳዕና ሳንደርስ መንገድ ላይ መጡ የእሱ ጀማ ምናምን። እኛ እንግዲህ ለሀገሩ እንግዳንን የምናውቀውና ታምር የለም። ቦቼም ሙክታርም እኔም አናውቀውም የሀገር። ከዛ በእኔ ነው እነ ሙክታርም በኋላ ስለሚያወሩ ማለት ነው። በእኔ የማላውቀው ቤክ የሆነብኝ ማለት እኔ ነኝ እንግዳ ወይስ እሱ ነው? ነው አልገባኝም። ከዛ በኋላ የጀማው አብሮ አደጎቹ ምናምን መጡ። ስለሱ ነው የሆነ ቦታ እኛም አናውቀው። ከዛ በኋላ እኛ የሆነ እንትን ላይ አረፍን፣ እዛ ቁጭ አልን። ማንም ዞር ብሎ ሊያየን አልቻለም። ከዛ በኋላ ይሄ ነገር እንዴት እናደርጋለን ደናል ምናምን እንዴት ትታችሁ ትሄዳላችሁ ምናምን። አይ በቃ እዛ ያለውን ነገር ትንሽ እንትን በይና ከዛ በኋላ ወይ ነገ ምናምን ትመጫለሽ ምናምን አልናት። ከዛ በኋላ እሺ ምናምን አለን። ከዛ ኢቭን ወደዛ ሄደን እንኳን እሱ ቼክ አላደረገን ማለት ለምን ሄዳችሁ እንዴት ሄዳችሁ የሚለውን ነገር አላሳስበውም። እዛው ላይ ነበረ ለራሱ እንትን ሲያደርግ የነበረውና ከዛ በኋላ በነጋታው ለቦቼ የመሰለኝ የደወለችው አሁን ምን ላችሁ ፈልጌ ነው ዋንትያ የሄደችው ማህበረሰብን አክብራ ነው። ዋንትያ የሄደችው ጓደኞቿን አክብራ ነው። ስለዚህ እዛ ሄዳ ደግሞ ፍቅሯን አሳይታለች፣ ፍቅሯን ገልጻለች፣ ቪዲዮ ሰርታለች። ዋናው አላማው እኛ እዛ ሄድ ነው ያን ማህበረሰብ የሚያከብረው የሚያሳየውን ነገር ለዓለም ለማሳየት ነበር። ለዓለም ማሳየተናል። ከዛ እሷም በገባት ልክ ወይም እዛው ባየችውን ልክ የሀገሩን ባህል ለብሳ ሀገሩን ብሔሩን ማንነቱን አክብራ ሰርታ ቪዲዮ ሰርታ ፖስታለች ከአንዴም ሶስቴ። ከዛ በኋላ ግን ይሄን ስድብ የመጣው ወይም ይሄን ስድብ ሊሰደብ የተቻለችው በምንድን ነው ከተባለ እሺ ያው አሹ ወንድማችን እንዳለው መጀመሪያ እንደነበረን በሰላም በፍቅር እየሄድን ነበረ። እዛ ሀገር ሆሳዕና ሄደን በጣም በአሪፍ ነገር ነው ያስተናገዱ። ማህበረሰቡ በጣም ፍቅር ነው። ከዛ በኋላ ያው እንዳለው ቤኪ ወንድማችን ቀስ በቀስ መቀየር ጀመረ። ከዛ በኋላ ያው ወጣን። እነሱ ናቸው እንደውም ትተውኝ፣ እኔ አንድ ሌሊት እዛ ነበርኩኝ። ኢቨን እንኳን እኔ ለቦቼ ስደውለት እያለቀስኩ ነበር እና ያለው ቪዲዮ መስራት አይደለ ቪዲዮ ሰርች አለው እና ደስ የሚል ማህበረሰብ ነው አይቼዋለሁ ሁሉንም ነገር እና በቃ መሄድ አለብኝ ስል እነሱም ራሱ ትተውኝ ስለሄዱ በጣም ደብሮኝ ከፍቶኝ ነበር የደወልኩላቸው። በቃ እኔ ችግር የለውም እዚህ መኪናም ቢሆን ኮንትራት ይዘሽ ነይ ምናምን ነገር ሲሉኝ ሊያ አለች። ሊያ እህታችን